እንዴት ነው? እያዝናናችሁ ነው? እያዝናናን ነው? እሺ ኮርቻ ላይ ተወልደው ኮርቻ ላይ ያደጉት በፍቅር ለመጣ ፍቅር ይሰጣሉ፣ በጸበብ ለመጣ በአንድ ጫማ ጥፊ ሰውን ይጥላሉ። የጋላክሲ ልጆች እዚህ ይገኛሉ ተብሏል። ሞራል ስጡልኝ፣ ሞራል ስጡልኝ፣ ሞራል ስጡልኝ። ጋላክሲ ይለያል የምንለው በምክንያት ነው። ጋላክሲ ይለያል። ከዚህ በመቀጠል እነዚህ ህፃናቶች ጣውላ ሰራላችሁ። እንደነገርኳችሁ ጣውላ ምንድን ነው? ለቤት ካፈፍ ምናምን የሚሰራበት በጣም ጠንካራው ጣውላ ነው። እነዚህ ልጆች ከሰፈሩት ከባድ ነው። ህፃናት ናቸው። ሞራል ትሰጣቸዋላችሁ። እስኪ ቸፕ 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 የሚገርም ነው። እስኪ ለእነዚህ ህፃናት ሞራል ስጧቸው፣ ለእነዚህ ህፃናት ሞራል ስጧቸው። እሺ ጋላክሲ ካራቴና ፊትነስ ሴንተር እዚህ ደረጃ ሲደርስ እንደ ቀልድ አይደለም። በርካታ ዋጋ ተከፍሎባቸዋል። እነዚህ ልጆች እንደዚህ የቤት መስሪያ ውስጥ ጣሪያ መስበር ቀርቶ መራመድ፣ ዜብራ መሻገር፣ በስርዓት ቁርስ ምሳ እራታቸውን መብላት ላይችሉ ይችላሉ። የምሬን ነው የምነግራችሁ። እንዴት አይነት ስልጠና ቢሰጣቸው ነው የሚሰሩትን ፈተው የተለያየ ነገር ማድረግ የደረሱትና ስለ ጋላክሲ ትንሽ አንድ ነገር እንበል። ከዛ በፊት የገባ ሜሴጅ አለ። የቢራሮ ክፍለ ከተማ ዋና ስራ አስፈጻሚ ወይም የቢራሮ ክፍለ ከተማ ከንቲባ ብለናል አንድ መልእክት አስተላልፈዋል። የኮምቦልቻ ወጣት እንዲሁም የኮምቦልቻ ማህበረሰብ ከግድቡ ወደቡ ብሏል። ሞራል ስጡልን። ቴክስት ልከው ነው። እሺ ከልብ እናመሰግናለን። ኢንስትራክተር አብርሃም በዚሁ አጋጣሚ ያላችሁ የመንግስት አካላትም እንዲሁም ማህበረሰብም እንድትረዱ ፈልገው በራሱ ወጪ ጃፓን ሂዶ በካራቴ ስፖርት የሀገሩን ባንዲራ ያውለበለበ ምርጥ ስፖርተኛ ነው። ሞራል ስጡት። ሞራል ያንሰዋል። ከዚህ በመቀጠል አሰልጣኝ ኢንስትራክተር አብርሃም እነዚህ ልጆች ሲያሰራ የተመቻቸ ቦታ አላገኘም። ጥያቄው 50% ላይ እንደደረሰ ይታወቃል። እዚህ ያላችሁ
ከተማ አስተዳደር ላይ የምትሰሩ መምሪያው ላይ ያላችሁ ክፍለ ከተማው ላይ ያላችሁ ይሄ ልጅ በራሱ ወጪ እነዚህ ህፃናቶች ሱስ ውስጥ ቢገቡ ምን ያህል ማህበረሰብ ይጎዳል? የምሬ ምን ያህል ማህበረሰብ ይጎዳል? በዚህ ወቅት በርካታ ሱሶች በተስፋፉበት ሰዓት በራሱ ወጪ ስፖርት ቤት ሳይኖረው ቦታ ሳይሰጠው ከዚህ እያለ እነዚህ ልጆች ለማብቃት እየለፋ ያለ ሰው ነው አብርሃም። ለአብርሃም ቦታ እንዲመቻችለት በኮምቦልቻ ወጣትና ሰልጣኞች ስም እንጠይቃለን። የምሬን ነው። ይሄ ማሽቃበጥ ምናምን አይደለም። እሺ ማሽቃበጥ አይደለም፣ ሀቂቃ ይላል። ሀቂቃ ነው። አዎ ሪከርድ እንዳታረጉኝ አንድ ነገር ልናገር። ካሜራ አጥፎ የምሬን ነው የምነግራችሁ። ከ1000 በላይ ሱስ ቤት አለ። ሱስ ማአት፣ ጫት ቤት፣ መድኃ ቤት፣ ቁማር ቤት በጣም ማለት ግን 10 የሚሞላ ስፖርት ቤት የለም። ማርያም የምር መሰራት ካለበት ስፖርት ቤቶች መስፋት አለባቸው። ለዛ ነው ማሽቃበጥ አይደለም ያልኩት፣ የምርም ስለሆነ ነውና ከጥቂት ደቂቃ በኋላ ከልብ አመሰግናለሁ። የቢራሮ ከአንድ ስራ በኋላ የቢራሮ ክፍለ ከተማ ኃላፊ ከግድቡ ወደ ወደቡ ብለው መልእክት ያስተላለፉት እንዲሁም የስፖርት ጽሕፈት ቤት ኃላፊ አንድ ወጥተው የተወሰነ ተስፋ ሰጭ ነገር ይነግሩናል ብለን ተስፋ እናደርጋለን። ወደ አንድ ስራ እንቀጥል። አመሰግናለሁ።